አንቺ ግን አይደብርሽም ከተማሪሽ ጋር እንደዚህ ስትሆኚ? አንቺ አምሻል እንዴ? ምን ስሆን አየሽኝ? እድሜሽን ወቂ እንጂ ተማሪዋ የምታባልቅ አስተማሪ እንዴት ነው ስምሽን ማጠፋልሽ? ማን ነው? አንተ ያማሃል እንዴ? ምንድነው እንደዚህ የምታንኳኳው? ስርዓት የለህም ወይ? ስርዓት? እሺ ያወራውሽን ጉዳይ እንዴት አድርግሽልኝ? ምንድነው ያወራንበት ጉዳይ? ሚስ እየቀለድሽብኝ ነው እንዴ? እኔ እዚህ የመጣሁት መልስ አገኛለሁ ብዬ ነው። አንቺ ግን ገና ሁሌ ከጥያቄ ታስጀምሪኛለሽ። አብርሽ ደግሜ ደጋግሜ ነግሬሃለሁ። እኔ መምህር ነኝ፣ አንተ ተማሪ ነህ። ስለዚህ በምንም ታምር አብሬ ልሆን አልችልም። እሺ? አረ የመጨረሻ መልስ ይሄ ነው? አዎ የመጨረሻ መልሴ ነው። እሺ በቃ እኔም ካላንቺ መኖር አልችልም። አንቺንም ከዚህ በኋላ አላስቸግርሽም። ምን ልታደርግ ነው? እዚሁ በአንቺ ቅፍት ነው መሞት የምፈልገው። አብርሽ ተው፣ እሱን በረኪና ጣለው እባክህ። እንደዚህ እንዳታደርግ። ተይ አትጠጊኝ። እኔ ካላንቺ መኖር አልፈልግም። አንቺ እኔን ካልፈለግሽኝ እዚሁ እሞታለሁ። መቼም የሞት ላይ ሰውን ታቅፊኛለሽ አይደለ? አብርሽ ተው፣ አትጃጃል፣ በእናትህ አትጃጃል። የመጨረሻ ይታይ የአንቺ መልክ እንዲሆን ነው የምፈልገው። የመጨረሻ ቅፊ አንቺ ጋር እንዲሆን ነው የምፈልገው። ስለዚህ በቃ እዚሁ እሞታለሁ። ይቅርታ ቤዝ፣ ሌላ ሰው መስሎኝ ነበር። ችግር የለውም። የሆነ ማውራሽ ጉዳይ ነበር። ወደ ውስጥ መግባት ይችላል? ሰላም ግቢ። እባክሽ ቤዛ ቁጭ በይ። ቤትሽ በጣም ታምራለች። አመሰግናለሁ። ምን እግር ጣልሽ ቤት? ቲቸሪ ስለ አንድ ጉዳይ ላማክርሽ ነበር። ምንድን ነው? ስለምን ጉዳይ ነው? ቲቸሪ ፍቅር ይዞኛል። እውነት ከባድ ፍቅር ነው ያዘኝ። እሱ ደግሞ ሌላ የማትገባውን ሴት ይወዳል። ምን ማለት ነው የማትገባው ሴት ማለት? እሷ ትልቅ ሴት ናት። በዛ ላይ ለኑሮ እንኳን የማይበቃ ደሞዝ ነው ያላት። እኔ እንደምታየኝ ቆንጆ ነኝ፣ ሀብታም ነኝ። እኔ እሻልሃለሁ ስለው አሻፈረኛል። ቤዛ ፍቅር እኮ በሀብት አትገዥውም። ምን አለው ምን አለኝ እኮ ብለሽ አይደለም የምታፈቅሪው። እና አሮጊት ያፍቅር ነው የምትይው? ማን ነው ልጁ? አብርሽ። ያፈቀራት ደግሞ አንቺ ግን አይደብርሽም ከተማሪሽ ጋር እንደዚህ ስትሆኚ? አንቺ አምሻል እንዴ? ምን ስሆን አየሽኝ? እድሜሽን ወቂ እንጂ ተማሪዋ የምታባልቅ አስተማሪ እንዴት ነው ስምሽን ማጠፋልሽ? ክሰሽኝ። ተፈቀርሽ ብሎ የሚያባርረኝ ማን ጀግና ነው? ትምህርት ቤቱ የአባቴ ነው። የፈለኩትን ማድረግ እችላለሁ። እንዳላባርርሽ ከፈለግሽ አብርሽን ተይል። ትሰሚኛለሽ ቤዛ? እኔ አብርሽን አልያዝኩትም። ሄደሽ እሱን ማናገር ትችያለሽ። አልወድህም በይው። እዚች ቤት ድርሽ እንዳትል በይው። እንደዛ ካልሆነ መምጣቱን አያቆምም። ቤዛ ከቤቴ ውጪልኝ። ይኸውልሽ ይሄን ካላደረግሽ ስምሽንም ስራሽንም ነው የምታውቂው። ውጪልኝ ከቤቴ ውጪልኝ። እንዴት ዋልሽ? የዛሬው ውሎዬ እንዴት እንደሚያደርግም ብታይ። ምን ሆንሽ? እንዴ አንቺ ራስሽ ምን ሆነሻል? የሆነ ያመለጠኝ ነገርማ አለ። እባክሽ ምንም ያመለጠሽ ነገር የለም። ለምንድን ነው እንደዚህ የምታይኝ? እስክትነግሪኝ እየጠበኩሽ ነው። ምንም ነግርሽ አዲስ ነገር የለም። አብርሽ አልመጣም እንዴ? ገና እኮ ነው ሰዓቱ። ገና ነው ሰዓቱ? እንደምታስቢው አይደለም። ያው ተደጋግሞ የሚመጣበትን ሰዓት ስለማውቀው በዛ ሰዓት ነው የሚመጣው ብዬ ነው። እሺ ይሁንልሽ ካልሽ ምን እላለሁ። በሱ ዙሪያ ግን ምን እያሰብሽ ነው? እኔ እንጃ ሩትዬ፣ በጣም ጨንቆኛል። ምን ማድረግ እንዳለብኝ እንኳን አላውቅም። ልክ ነሽ። የሆነ መፍትሄማ መኖር አለበት። በዚህ ሁኔታማ መቀጠል አይቻልም። አንድ ነገር እያሰብኩ ነበር ሩትዬ። ይሄ ልጅ በጣም እየተጎዳ ነው። ትምህርቱም ላይ ደግሞ ትኩረት እያደረገ አይደለም። ስለዚህ እንደዚህ ፊት ከምነሳው ቀርቤ አብረን መሆን እንደማንችልና ያለንን ልዩነት ባስረዳው አይሻልም? እኔ በዚህ ሐሳብ የለሁበትም ሰልዬ። ስትቀራረቡ የበለጠ ነው ፍቅር ውስጥ የምትገቡት። አይ አንገባም።
ምክንያቱም እኔ ሁሌም አብረን መሆን እንደማንችል የሚያሳዩ ነገሮችን ነው የማደርገው። እሱም ተስፋ ቆርጦ ይተዋል። እኔ አይመስለኝም። ስለ እውነት ይሄ የማይመስል ሀሳብ ነው። እንደገና ነገሮችን ማባባስ ነው የሚሆንብሽ። አታስቢ ሂሩትዬ፣ በጥንቃቄ አደርገዋለሁ። አስቤበታለሁ። ካልሽ ምን አገባኝ? እኔ በበኩሌ ተይ ብያለሁ። ለልጁ አጉል ተስፋ እየሰጠሽ በኋላ የበለጠ እንዳትጎጁ። አልጎዳውም ሂሩቴ፣ አንቺ አትጨነቂ። አብርሽ ፈልጌክ ነበር። ቤዛ ለምን ፈልገሽ ነው? ምንም። የት ልትሄድ ነው? ወደ ምፈልግበት። የት ነው የምትሄደው? አንተ የምትፈልግበት እኔ መምጣት እችላለሁ? አትችይም። አብርሽ ምን ችግር አለው? አብሬ ቤት እሺ በለኝና በእናትህ እንሂድ። አይቻልም አልኩሽ እኮ ቤዛ፣ አሁን ረፍዶብኛል። ልሂድበት። በምትሄድበት አብረን ካልሄድን አንተም አትሄድም፣ እኔም እዚሁ ነው የምቆየው። ማን ነው እባክሽ ያለው? እኔ ቤዛዊት ኃይሉ። አንቺ ወሬ ያለብሽ። አሳይሃለሁ። እሺ እኔ ቤዛዊት ኃይሉ አይደለሁም። ወይኔ ቤዛ ስጠብቅ ነበር። በሩን ዝጋውና ግባ። የሚጠጣ ምን ይምጣልህ? አይ ምንም አልፈልግም። አንተ አስቸጋሪ ልጅ። እኔ አስቸጋሪ አይደለሁም፣ አንቺ ነሽ አስቸጋሪ። እኔ ስለወደድኩሽ ነው እንደዚህ ሆንኩት። እኔ እኮ በእድሜ ታላቅ ነኝ አብርሽ። እኔ ላንተ አልሆንህም። ምንም ሆኜ እኔ አንቺን ብቻ ነው የምወድሽ። አንቺን የኔ ማድረግ ነው የምፈልገው። እሺ ምንድነው ይሄ ባዶ ሽቶ ዕቃ? ይሄ ነው አይደል የሁል ጊዜ ጠረንሽ? እንዴት አወቅ? ይሄ ጠረንሽ ሲሸተኝ ነው ለመጀመሪያ ጊዜ አንቺን መከተል የጀመርኩት። ትዝታ አለብህ ማለት ነው? አዎ፣ አንድ በጣም ማፍቅራት የመጀመሪያ የሆነች ሴት ጠረን ያለሽ። ማናት እባክህ በዚህ ልክ የተወደደችው? እናቴ ናት። እወዳታለሁ እያልኩ አላደክምሽ። ሁሉም የእናቱ ፍቅር ይለይበታል፣ ግን እሷን በማጣቴ በጣም ተሰብሬያለሁ። ውይ አዝናለሁ በጣም። አመሰግናለሁ። ግን እናቴን ከብዙ ዓመታት በኋላ በአንቺ ውስጥ አየኋት። በጠረኗ በመልኳ እሷን መሰልሽ። ሳላስበው ሁሉ ነገርሽ እየሳበኝ መጣ። አየህ አይደል አብርሽ፣ የምቀባው ሽቶ እንኳን የዛ ዘመን ነው። አየህ አሁን ላንተ የሚገባክ በዚህ ዘመን ያለች ቆንጅዬ ሴት ናት። እኔ አንቺን ካፈቀርኩሽ ቲቸር፣ ከማንም በላይ በልቤ ውስጥ ያለ ሰው አንቺ ነሽ። አመሰግናለሁ። ለምኑ? ይሄን ጊዜ ስለሰጠሽኝ፣ የእናቴን መልክ እንዳይ ስላደረግሽኝ ብቻ አመሰግናለሁ። እሺ ተቀብያለሁ። ከዚህ በኋላ እንደዚህ ታውሪኛለሽ? አብርሽ ማውራትማ አወራሃለሁ። እኔ እኮ ትልቅ ሴት ነኝ፣ አንተ እኮ ልጅ ነህ። ችግር የለውም። ለእኔ መቼም ቢሆን ምርጫዬ ነሽ። ስለዚህ እመጣለሁ። ትምህርት ቤት ግቢ ውስጥ ግን ምንም ነገር እንድታናግረኝ አልፈልግም። ደግሞ ትምህርትህን በደንብ እንድትከታተል እፈልጋለሁ። እሺ መምህርት፣ ዛሬውኑ ጀምሬ በደንብ አጠናለሁ። እሺ በቃ ቻው። ቻው መምህርት። ሰላም የተከበሩ። ሰላም ሩትዬ፣ እንዴት ዋልሽ? እንዴት ነሽ? ዛሬ ደግሞ በምን ካልሞትኩ ብሎሽ ነው እንደዚህ የተከፋሽው? ዛሬ ደግሞ እሱ አይደለም እና ሌላ ካልሞትኩ ብሎ የሚያስቸግርሽ መጣ እንዴ? የአንቺ አፍቃሪዎች ደግሞ ሞት የናፈቃቸው ናቸው። ታይ እስኪ ሂሩት፣ ያቺ ቤዛ ያለቃዬ ልጅ ናት። ምን ሆነች? አብርሽን ትወደዋለች። እኔና አብርሽ መቀራረባችንን ስታቅ እዚህ መታ ጮኸችብኝ። እኔ ይሄ ነገር ይቅርብሽ ብያለሁ። አንቺ ነሽ አልሰማ ያልሽኝ። ሩት፣ ልጁ አሳዘነኝ። ልጁ በእኔ ምክንያት ሲጎዳ ማየት አልፈለኩም። ስለዚህ እንግዲህ ለሚመጣብሽም ነገሮች ተዘጋጂ። እኔ እቺ ፈላ ስለተናገረችኝ የደበረኝ። አንቺ ነሽ ራስሽን ዝቅ አድርገሽ እነሱ እድሜ ላይ ገባሽው እና የምትወደውን ወስደሽባት ዝም ትበልሽ? እቺ ልጅ ገና ሕፃን ናት። በዚህ እድሜ ላይ ካለ ሰው ጋር ባትነካኪ ደስ ይለኛል። የራሷ ጉዳይ ነው ባክሽ። አንቺም የራስሽ ጉዳይ ነው። እና ምን አለችሽ መታ? በደካማ ጎኔን የመጣችው ባክሽ። ምንድነው ደግሞ ደካማ ጎንሽ? ያው ታውቂው የለ እኔን ደካማ ጎን እናቴ ናታ። ይሄማ ሊያሳስብሽ አይገባም። ሰውየው እናትሽን የሚረዳልሽ የትምህርት ቤቱ እንቁ መምህር ስለሆንሽ ነው። ሌላ ነገር አስባ አይመስለኝም። እሱማ ልክ ነሽ፣ ግን የሆነ ያልሆነውን ነገር ጨማምራ ከትምህርት ቤት ብታስባረረኝስ? እውነቱን ሳያረጋግጡ አያባረሩሽም። እኔ እቺ ልጅ አላምናትም፣ መሰሪ ናት።
ወይ ሰሉ ብለሽ ከቲኔጀር ጋር ጸብ ጀመርሽ? ምን ላርግ ብለሽ ነው? ይሄ አብርሽ እኮ ነው ይሄ ሁሉ ጣጣ የሚያመጣብኝ። ቆይ አንቺ አብርሽን ወደሽዋል እንዴ? አንቺ ያምሻል እንዴ? ተማሪ እኮ ነው። ያው ቀርቤ እንደማይሆን ላስረዳው ብቻ ነው። አይመስለኝም። አንቺ ደግሞ ታበዣዋለሽ። የኔ ፍቅር መጣት እንዴ አብርሽ? አላየሁም። ፀጉሬን እያስተካከልኩ ሳሎን ጠብቀኝ። ፀጉርሽ በጣም ያምራል። አመሰግናለሁ። የሚጠጣ ፍሪጅ ውስጥ አለልህ። ጠብቀኝ ይመጣል። እኔ ባትክል አያስፈልግም ብያችሁ ነው። እስቲ ሄዱ ምን እንደሚያመጣ እናያለን። አንተ ያማሃል እንዴ? ምን እያረክ ነው? ይቅርታ ሰላም፣ ስሜታዊ ሆኜ ነው። ተነስ ውጣልኝ! ተነስ ውጣ! እውነት ይቅርታ ሰላም፣ ከዚህ በኋላ አይደገመኝም። ለነገሩ አንተ ምን ታደርግ? እኔ ነኝ የልቤ የሰጠው አይደል? ገመድ ይዘህ ስትሯሯ ስላሳዘንከኝ ነው ጊዜን የሰጠው። አሁን ተነስ ውጣልኝ! እባክሽ ሰላም፣ እንደዚህ አታድርግኝ። የሰጠሽኝ ላትሰጭብኝ። ራስህ ነህ ይህንን እንዳደርግ ያደረከኝ። አሁን ተነስ ውጣልኝ! ውጣልኝ እያልኩ ነው አብርሽ። እውነት አይደገመኝም። ይቅርታ አድርጊልኝ ሰላም፣ እባክሽን ውጣልኝ! ከዚህ በኋላ አይንህን ማየት አልፈልግም እያልኩ ነው። ሰላም ውጣ! ሰላም ይዳሽ አየኸው ስራህን? አየኸው ስራህን? ማን ይሄን ያደርገው? ትሰማኛለህ? ከዚህ በኋላ ወደ ቤቴም ወደ ህይወቴም እንዳትገባ። እኔ ስሜንና ስራዬን ማከብር ሰው ነኝ። ንገሪኝ ሰላም፣ ማን ይሄን ያደርገው? ማንስ ቢሆን ምን አገባ? ስራህን አየኸው አይደል? እኔ በእናንተ ምክንያት ችግር ውስጥ መግባት አልፈልግም። እሺ ሰላም፣ በመጀመሪያ አንቺ ተረጋጊ። ከዛ ማን እንደዚህ እንዳደረገ ንገሪኝ። ግን እንደዚህ በቀላሉ ከህይወትሽ እንድታስወጪኝ አልፈልግም። ይኸውልህ እኔ በእናንተ ምክንያት ምንም ነገር ማጣት አልፈልግም። እሺ ድጋሚ አይንህም ማየት አልፈልግም። አሁን ተነስ ውጣልኝ! ውጣልኝ! ትናንትና እኮ ወደ ህይወትሽ ውስጥ አስገብተሽኝ ነበር። ይሄንን እንዳጣ ያደርገችኝ ያቺ ቤዛ ነው ሳይል። ምን ልታደርግ ነው? የት ልትሄድ ነው? አንገቷን አንቄ እንድታጠፋ አድርጋታለሁ። እንደዚህ አታደርግ። በእልህ ተነሳስተህ ማይሆን ችግር ውስጥ ትከተኛለህ። ወይኔ ሰላም፣ ምን አይነት ችግር ውስጥ ነው የገባሽው? ወይኔ ቅሌት! ልቀቀኝ!
አብርሽ የሰሙኝ ነው ልቀቀኝ ልቀቀኝ አሁኑኑ ያየውሽ አጥፊው በይቶል በያጥፊው እሺ አጠፋዋለሁ ግን ከስልኬ ላይ ማጥፋቴ ትርጉም የለውም ይሄን ፎቶ ብዙ ቦታ ነው ያስቀምጥኩት ቆይ አንቺ ምንድነው ከኔ የምትፈልጊው በቃ እኔ አልፈልግሽም አልኩሽ እኮ እኔ ደግሞ እወድሃለሁ አንተ የኔ ብቻ ነህ የማንም ልትሆን አትችልም በምንም መንገድ ይሁን በምንም አንተን የኔ ያደርጋለሁ ደግሞ አሳይሃለሁ እሱ መቼም አይሆንም እሺ እንዳታስቢው እኔ ሞቼ እንኳን ያንቺ አልሆንም ስለዚህ ይሄ ፎቶ ለእያንዳንዱ ተማሪ ትምህርት ቤት እንዲደርስ ልፈልግሃል ማለት ነው አንቺ ግን ቆይ ምን አይነት ሰይጣን ነሽ ገና እሱን መቼ አየህ ወደ እኔ እስካልመጣ ድረስ ህይወትህን ነው ማመሰቃቀልልህ የተማሪ መሳቂያ መሳለቂያ ነው ማድረግ ትምህርት ቤት እንኳን ብቀየር እዛም ተከትዬ የተማሪ መሳቂያ ነው ማድረግ እሷንም መጥፎ መምህር እንደሆነች ለተማሪ በሙሉ እናገራለሁ ከስራ ደግሞ ትባረራታለች ሰላምዬ ምን ሆነሽ ነው ጉዶኝልሻለሁ ምን ሆነሽ ጉዶኝልሻለሁ ምንድነው ያደረግሽው ምንድነው ይሄ ምን ሆነሽ ነው እውነት ምንም አላደረኩም ሩትዬ ምን ማለት ነው ምንም አላደረኩም ማለት ሲጀመር በዚህ ፍጥነት መኝታ ቤት እንዴት ታስገቢዋለሽ ሲቀጥል ደግሞ ይሄን ፎቶ ሲያነሳ እንዴት አታዩ እሱ አይደለም የሚያነሳው ያቺን ማትረባ ናት ወይኔ ቅሌቴ ሩትዬ ተዋረድኩልሽ ጓደኛዬ ተዋርጃለሁ በቃ ተረጋጊ ደግሞ ነግሬሽ ነበር አይደል ይሄ ልጅ ይቅርብሽ ብዬ ይኸውልሽ አሁንም ጊዜው አልረፈደም ከህይወትሽ ማስወጣት ትችያለሽ ቆይ እሺ እንዴት ነው ከህይወቴ ማስወጣው ካልሞትኩ እያለ እየተመላለሰ እያየሽ ይሞታ እና አንቺ ምን ማድረግ ትችያለሽ እና ማፈልጊ ህይወት ውስጥ መሰቃየት አለብሽ ይኸውልሽ ነገ ሂጂና ፍቃድ ነው ከዛ እናትሽ ጋር ሂጂ ትንሽ ዘና በይ ያለው ነገር ይስተካከላል እስከዛ ድረስ እሺ በቃ እንደዛ ማድረግ ይሻላል በቃ ተረጋጊ ሰላምዬ በቃ ተረጋጊ ሰላም ያልቻልኩም እኔ እኮ ያላንቺ መኖር አልችልም አብርሽ ደጋግሜ ነግሬሃለሁ እኔ እናንተ አብረን የምንሆን ሰዎች አይደለንም እኔንም ያለ እድሜ አታዋርደኝ ምንም ቢሆን እኔ አያገባኝም እኔ ለአንቺ ፍቅር ስል በምን ነገር ውስጥ ባልፍ ግድ አይሰጠኝም እኔ ግን ግድ ይሰጠኛል በዚህ እድሜ ከእናንተ ጋር ችግር ውስጥ መግባት አልፈልግም አሁን እጣለኝ አንተ ያመሃል እንዴ ቆይ ምንድነው ፍላጎት ልታሳብደኝ ነው አንቺ ራስሽ ልታሳብሽ ነው የምትፈልጊው ካላንቺ መኖር አልችልም አልኩሽ እኮ አይገባሽም እኔ ደግሞ ካንተ ጋር መኖር አልችልም አልኩ አንተ ራሱ አይገባህም እሺ ንገሪኝ አትወጂኝም አብርሽ እኔ ታላቅ ነኝ አልሆንህም ሰላምዬ ምንም ሁኚ ምን በቃ እኔ እወድሻለሁ አንቺ ጋር ለምን ነው የምፈልገው ካንቺ ጋር ለምን ነው መክፈል ያለብኝ መስዋዕት ሁሉ እከፍላለሁ እወድሻለሁ ስታጣጥፊ ጠራሽኝ እንደዚህ እኔ ደግሞ ያደም ባረ በረሽ ላይ ድፍት አለ ብዬ ሊሰበር እንደመጣው ሊሄድ ነው እሱ ይሻልሻል የኔ ቆንጆ ለትንሽ ጊዜ ዞር በይ ግን አብርሽ ሲያጣኝ አንድ ነገር እንዳይሆን ፈርቻለሁ ሰላም ቆይ ይሄን ልጅ ወደሽዋል እንዴ ኧረ ይቅር ይበልሽ አንቺ ደግሞ ምን ሆነሽ ነው ከጻን ጋር የምትገምጪ እኔ ስለሚያሳዝነኝ ነው በእኔ ምክንያት ምንም እንዲሆን አልፈልግም ምን ይሆናል ብለሽ ነው ምንም አይሆንም አንቺን ለማስፈራራት ብሎ ነው አንድ ነገር ከተፈጠረ ደውይልኝ አዳማ ሩቅ አይደለም ፈጥኜ እመጣለሁ እናቴ ልብሽን እዚህ ትሰሽ ነው የምትይጂው እውነት ሩት አንቺ እንደምታስቢው አይደለም አብርሽ ስለሚያሳዝነኝ ብቻ ነው ምንም ነገር እንዲሆን አልፈልግም ሀዘን ሲደራረብ ፍቅር ይሆናል የሚል ነገር መጽሐፍ ላይ ያነበብኩት ልጅ አትበይ ይሄ አንቺ የፈጠርሽው አባባል ነው ይኸውልሽ ሰላምዬ አንቺ እነሱ ጋር ሄደሽ ፈታ በይ እነዚህ ፈላዎች እዚህ የሚሆኑት ይሆናሉ እንደውም ቆይ ከመሄዴ በፊት አንድ ነገር ማድረግ አለብኝ ምን ልታረጊ ነው ቆይ ሄሎ እንዴት ነው አቤት መምጣት ትችላለህ አዎ ምን እያደረግሽ ነው ከዚህ ችግር መውጣበት አንድ መንገድ አለ አንቺ ችግር ተመችቶሽ አጥናት ይፈይልኝ
ሰላም ይቅርታ አድርግሽልኝ። ትንሽ ታገሰኝ፣ እናወራለን። አንቺ አምሻል እንዴ? ታይንችልሽ እዚህ ድረስ ከተኛለሽ? ተረጋጋ። እኔ ነኝ የጠራኋት። ቤዛ ቁጭ በይ። እኔ የሁለታችሁም ታላቅ ነኝ። የምለውን ነገር ትሰሙኛላችሁ ብዬ እጠብቃለሁ። እኔን ጎዳ እስካልሆነ ድረስ እንቀበላለን። እዚህ ጋር የአንዳችን ብቻ ሳይሆን የጋራ ጉዳይ ነው። ማናችንንም የማይጎዳን ነገር ነው የምናደርገው። እኔ ካልተስማማው አልተስማማውም ነው። የሚያስማማን ነገር እንደምታነሺ እርግጠኛ ነኝ። ቤዛ አብርሽን ትወጂዋለሽ? በጣም ነው የምወደው። አብርሽስ ቤዛን ትወዳታለህ? አልወዳትም። ቤዛ ከማይወድሽ ሰው ጋር ነው ወይስ በፍቅር ከሚንከባከብሽ ሰው ጋር ነው መኖር የምትፈልጊው? እኔ ከአብርሽ ጋር ብቻ ነው መኖር የምፈልገው። አብርሽ እንዲወደኝ ማድረግ እችላለሁ። እኔ መቼም ልወድሽ አልችልም። አብርሽ አንተ እኔን አለመውደድ አትችልም። ማንም ሰው እኔን አለመውደድ አይችልም። እኔ እኮ እናውቃለን። አንቺ ቤዛ ኃይሉ የሀብታምና የትምህርት ቤታችን ባለቤት ልጅ ነሽ እና ምን ይሁን? ስለዚህ እኔ መጥላት አትችልም ማለት ነው። የእነዚህ አይነት አስተሳሰብ ባለቤት ሆነሽ መቼም ልወድሽ አልችልም። በቃ እኔ እዚህ ያገናኘኋችሁ እንድትጨቃጨቁ አይደለም። ትሰሚኛለሽ ቤዛ? ይሄው የምትወጂው ሰው እንደማይወድሽ እየነገረሽ ነው። እኔ አይደለም የቀማውሽ። የያሹ ፎቶ ስም ከማጥፋት ውጪ አብርሽን ያንቺ ሊያደርገው አይችልም። አብርሽ አይወድሽም ለማለት ነው እዚህ ድረስ የጠራሽ? አይደለም፣ እውነተኛ ስሜቱን እንድትረጁ ነው። እሰራላችኋለሁ። ሁለታችሁንም ዋጋችሁን ነው የምሰጣችሁ። ማን ስለሆንሽ ነው አንቺ እኛ ላይ ምዝችው? ከአስተማሪ ጋር ስቀብጥ የተነሳው ፎቶ እጄ ላይ እንዳለ እንዳረሳሽ። አንቺ ደግሞ ነፍስሽ እጄ ላይ ነው ያለው እንዳለሽ። በቃችሁ! ውጡልኝ ሁለታችሁ! ሁለታችሁም ባልሰራላችሁ አንተ ውጣልኝ! የት ለመሄድ ነው እባክሽ እንደዚህ የምትሮጪው? ወደ ቤቴ አልመሰለኝም ቤዛ። እኛን ለመለያየትና ስማችን ለማጥፋት ነው እንደዚህ የምትሮጪው? አይደለም። ኧረ እኔ ቤት ቶሎ ላይ ተብዬ እየሄድኩኝ ነው። እስኪ ስልክሽን ከፍተሽ ስጪኝ። እንዴ አብርሽ ለምን? ስልክሽ ደግሞ ምንም ነገር የለም። እሺ ቆይ፣ እሺ እሰጥሃለሁ። ቤዛ እኔ ሰላምና አጥቼ መኖር አልችልም። አንቺን ገድዬሽ እስር ቤት ብገባ ግድ አይሰጠኝም። እመኝኝ፣ ፍቅር አሳብዶኛል። ስልክሽ ላይ የጫንቻቸውን ሁሉ ልትለቂያቸው ነው? ኧረ አይደለም፣ ላስደነግጣችሁ ብቻ ነው የጫንኳቸው እንጂ ይሄንን ፎቶ አንድ ሰው ላይ ባገኘው እመኚ ቤዛ፣ ገድዬሽ እጄን ለፖሊስ እሰጣለሁ። እኔንና ሰላምን ለማለያየት ይሞክሩ ሁሉ መጨረሻ ሞት ነው። እሺ በቃ አሁን ልቀቀኝ ልሂድ። ልታታልኝ እንዳትሞክሪ። አሁን ከዚህ ጥፊ። ቆይ እኔ ያልገባኝ ለምን የምትጨነቂው? ታያቸው በቃ። ምን ማለት ነው ሩታ? ፎቶ እኮ የኔም ነው። እንዴት ነው የምታዋቸው? ሰላምዬ እሺ በይኝና ወደ እናትሽ ቤት ሂጂ። ሁለቱም ከአይናቸው ስትጠፊ ይተውሻል። በሌለሁበት አንድ ነገር እንዳይፈጠር ፈርቼ እኮ ነው። ምንም አይፈጠርም ሰላምዬ፣ እኔ ያለው ደግሞ አንድ ሀሳብ አስቤያለሁ። እኔ የትም አልሄድም፣ ግን እዚህ ሆኜ ከአይናቸው እሰወራለሁ። ከዛ ምን እንደሚፈጠር ያለው እዚህ ሆነሽ ቢያዩሽስ? ከዚህ ትንሽ ርቃለሁ። አንድ ነገር ቢፈጠር እንኳን ቶሎ ለመድረስ ፈልጋለሁ። ሩታ እቺ ቤዛ ቀላል ሰው አይደለችም። አንድ ነገር ቢፈጠር እንኳን ፎቶውን መልቀቁ አይቀርም። እሺ እንደፈለግሽ፣ ግን ለትንሽ ጊዜ ከአይናቸው ተሰወሪ። አሁን እንደሱ ይሻላል። ግን እኔ እስከምመጣ አንቺ እዚህ ቤት ሁኚ። እሺ? አንቺ በሌለሽበት ምን ሰራለሁ? ዘግተሽው አትሄጂም እንዴ? አብርሽ ሲመጣ ሲያጣኝ ብቻውን የሆነ ነገር እንዳይሆን ብዬ ነው። ለዚህ ልጅ ያለሽ ትኩረት ግን ምን እንደምለው ግራ እየገባኝ ነው። እሺ በይም በቃ ዝም ብለሽ። እሺ ግን አንድ ሳምንት ብቻ ነው። እሺ እኔማ ስምሽ መጥፋቱን ወደድሽው መስሎኝ ዝም ስትይ፣ አሁን ፎቶ ገለቀይሽ ነበር። ፍቃድ እንድጠይቅ ስሰማ እንዴት ደስ እንዳለኝ። አሁን ብቻዬን ፍቅሬን አጣጥማለሁ። እንዳትመለሽ ምኞቴ ነው። አይ ትሰሚኛለሽ ቤዛ፣ መቼም እንደዚህ በመሆን አብርሽን አታገኙም። እሱን ለኔ ተይው። በአጭር ጊዜ ውስጥ እሱ ወገቤን ይዞ እኔ አንገቱን ይዤ በፍቅር ግንባራችንን አገጣጥመን አይን ላይን እየተያየን በፍቅር ሙዚቃ እየደነስን ቆንጆ ቪዲዮ ቀርጬ ልክልሻለሁ። እሺ የኛ ነፍሰ ገዳይ ወዴት እየሄድክ ነው? ወደዛች አሮጊት ፍቅረኛክ? ትሰሚኛለሽ? ሁለተኛ ስለሷ አንድ ቃል እንዳታወሪ። ምን ነው ልትገለኝ ነው? ስለሷ ክፉ ካወራሁ አፍሽን አትክፈች። ሁለተኛ እንደዚህ ስትናገሪያት እንዳልሰማሽ። አለበለዚያ ግን አልዛምን። ልትገለኝ ና ግደለኝ። ይኸውልህ ፎቶን ያለቀኩት አሮጊት ስለተስማማች እንጂ አንተን ፈርቻ አይደለም። እሺ በምንድን ነው የተስማማችሁት? ካንተ ርቆ በመሄድ ነው። ይኸውልህ ፍቅር ሀገር ውስጥ የለችም።
ከአዲስ አበባ በጣም ርቃ ሄዳለች። እንዳትመለስ ጸሎቴ ነው። እዚህ እኔን ከእኔ ጋር ስታገል እሷ ግን ከሀገር ወጥታ እየሄደችልህ ነው። ይሄ እብድ አፍቃሪሽ መጣ ደግሞ። የዛሬው ደግሞ ይለያል። ለማንኛውም ስልኩን አልዘጋውም፣ አዳምጪው እሺ። ምንድነው? ይሄ አንተ ያማል እንዴት ነው? ሰላም የለችም። ሰላም የለችም። የት ሄደች? ሀገር ቀይራለች። ምን? አንተ ሰላም ጥላኛለች። ሰላም አትተውኝ። እሷን ጥላኛ አትሄድም አልኩሽ እኮ። ሰላም የለችም። ሰላም የራሷን ህይወት ጀምራለች። አንተም የራስን ህይወት ጀምር ከኩዮች ጋር ሄደ። ምንድን ነው እንደዚህ እንትን የምትለው? እንደምወዳት ያውቁኝ። ሰላም ልትሆኛችን ሰላም ጥላኛለች። ሰላም ልትሆኝ አትችልም። እንዴ ኧረ ልጇ በደለሽ። የታባቱ ልክ ልኩን ነገርኩት። አልከፍትለትም። ደፍሬ ሞት እንደሆነ እስቲ እናያለን። የማን አምባገነን በእናታችሁ አላበዛውም እንዴ? ወይኔ አምላኬ አያደርገውም። እባክሽ ሩቴ በሩን ክፈቺው፣ በእናትሽ በሩን ክፈቺው። ምን አይነት ሰይጣን ነሽ? አበዛሽው። አሁንስ ከወደድሽው እሺ ማለት ነው። ምረታውን ጨምሮ እንደዚህ ማስጨነቅ